ከዚህ በኋላ በመለቃቸው ቪዲዮዎች ስለ ካፕከት ለጀማሪዎች ቤዚክ የምንላቸውንና ራሳችሁን ችላችሁ ኤዲት ልታደርጉባቸው የምትችሏቸውን ወሳኝ ፖይንቶች በተከታታይ ክፍል ስለምንለቅ ቪዲዮዎቹን ሁሉንም ቼክ ማድረጋችሁ እንዳይረሳ። በካፕከት ቪዲዮዎቻችሁን ኤዲት ለማድረግ ካፕከት አፕሊኬሽኑ ያስፈልጋችኋል። ስልክ ላይ ነው ማሳያችሁ። ስልካችሁ ላይ ዳውንሎድ ታደርጉታላችሁ። ፕሌይ ስቶር ላይም አፕ ስቶር ላይም ስላለ እሱን ዳውንሎድ ማድረግ ይቸግራችሁን ብዬ አስባለሁ። ካፕከት አፕሊኬሽኑን ዳውንሎድ ካደረጋችሁት በኋላ መጀመሪያ ቪዲዮዎችን ኢምፖርት ማድረግ ነው የመጀመሪያው ስራ የሚሆነው። ከላይ ኒው ፕሮጀክት የሚላለ ኒው ፕሮጀክት የሚለውን በመጫን ወደ ቪዲዮ ማስመረጫው ይወስዳችኋል። ፎቶ ከፈለጋችሁ ላይቭ ፎቶ ከፈለጋችሁ እኛ የምንፈልገው ለጊዜው ቪዲዮ ነው። ቪዲዮ ታስክ ትመርጣላችሁ ማለት ነው። ያን ቪዲዮ ከመረጣችሁ በኋላ አድ ታደርጉታላችሁ። ቪዲዮን ወደ ታይም ላይኑ ያስገባላችኋል ማለት ነው። ከዛ በመቀጠል በዋነኝነት ማድረግ ያለባችሁ ብዬ ማስበው ቲክቶክ ላይም ይሁን ሌላ ሶሻል ሚዲያዎች ላይ በየመሃሉ ስናወራቸው የምናስገባቸውን ትንፋሾች ለመቆራረጥ እንድንችል ቮይሱንና ቪዲዮውን ተለያዩታላችሁ ማለት ነው። እሱን ስቴፕ አድርገን በኔክስት ስቴፕ ደግሞ ቀጣዩን እንዴት እንደምናደርግ አሳያችኋለሁ። ቪዲዮውን ትመርጡታላችሁ። ከታች ከሚመጡላችሁ ምርጫዎች ወደ ታች ስክሮል ወደ ጎን ታደርጓቸውና ወደ መጨረሻ አካባቢ ላይ ኤክስትራክት አውዲዮ የሚል አለ። ኤክስትራክት አውዲዮ የሚለውን ትነኩታላችሁ። ይሄ በምትጫኑ ሰዓት ድምጹና ቪዲዮ ይለያያል ማለት ነው። እንደምታዩት ሁለት ነገር ከላይ ቪዲዮ ከታች ድምጹ መጥቶልኛል። በዚህ መልኩ ኤክስትራክት ማድረግ ይቻላል ማለት ነው። በቀጣይ ቪዲዮ ደግሞ ኤክስትራክት ያደረግናቸውን ድምጾችና ቪዲዮዎች እንዴት አድርጋችሁ እየቆራረጥን እንደምናስተካክል እናያለን። ከክሊኩ ሳሚ ጋር በቀጣይ ቪዲዮ እንገናኝ።